እችላለሁ አላልኩም? በቃ ብዙ ወሬ እንዳታወራሽ ይነግረህ። ብዙ ወሬ እንዳታወራ ትችለኛለህ? አንተ እንደዛ በደንብ እችላለሁ። እሺ መጣ ጠብቀኝ። ክበው መጣው ሸኝቻቸው መጣ። በጣም አሪፍ ሸጓ ስለሆንኩ ነው። መጣው ጠብቀኝ። እጠብቅሃለሁ። ሸኝቻቸው ቶሎ ና ጠብቀኝ። እጠብቅሃለሁ። ቶሎ ሸኝቻቸው መጣው። እግር መንገድ ወዳለሁ። እንደዚህ ወክ በጣም ያስፈልጋል። ለጤናም ያስፈልጋል። አይ ልሸኛችሁ እዚያ ነው። ምንድን ነው 8 ኪሎ ሜትር መጣን ብላችሁ ነው? እኔ የምሄድበት የለም። ልሸኛችሁ በቃቸው። እሺ ኧረ ልሸኛችሁ። እንገናኛለን። በቃቸው። ይሸኘኛል እኮ እሷ። ቻው በቃ እንደውላለን። ፈጣሪ ካለ ነው የምንገናኘው። ኧረ ልሸኛችሁ። ቻው። እችላለሁ አላልኩም? እችላለሁ አላልኩም ወይ? አዎ እችላለሁ። ምሮ የምችለኝ የምሳ የሻይ የዳቦ የቡና ዱላንም እችላለሁ። ባለሱቅ አባቴን ታውቃለህ? ኧረ አላውቅም። እናቴንስ? አላውቃትም። እሺ ቤተሰቦች ሰፈሬ ምናምን ታውቃለህ? ኧረ አላውቃትም። ዛሬ ገና ሳይ እንደዛ ከሆነ እሺ አንድ ሲጋራ አስተኝ አንቺ ሊበላ አረረረረ ማን ነው? እንዴት ነህ? አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል እንደ ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብለህ አልመጣም እንዴ? አይ እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብትበላ ይሻላል። እኔ እኮ ግንበኛ። ኧረ ሂድ ለምነህ ብላ። እንደዚህ ይሄ ሰውዬ አሟል እንደ ቆይ እርዳኝ ወንድሜ ዝራበኝ ተጣባይ ተጨቀሩ። አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ልስራ ሲል ለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። አንድ ምስማር ልምተበናል። አንድ በናል ገን መተናል። ወንጀል ሲሰራ ይው ተብለናል። ምንድነው ይሄ? የትወለም ዘለም ትላለህ፣ የትወለም ዘለም ትላለህ። ጥፍጥፉ ኬክ ሆኖ ሲሰራ ያየህ የትወለም ዘለም ትላለህ፣ የትወለም ዘለም ትላለህ። ለሰው ነው ሊያውም ለሰርግ ነው። ኧረ ጉዴ ሰው መሆኔ፣ ኧረ ጉዴ ሰው መሆኔ። ምግብ ነሁን ኩነኔ በቃኝ። እሺ ዛሬ ጨዋታ አለን። ከኛ ጋር ይሁኑ። ሰላም ነው እንድሜ? ሰላም ነው እንዴ? ማይክ ላይ ሳታወራ ከቆየ ምግቡን ትበላለህ። ስሙ ማን ነው? ሀገር የት ነው? ከየት ነው የመጣው? ኦ የልጅ ጎበዝ ነው። እንካ የዚህ ጨዋታ አሸናፊ ሆነሃል። እንኳን ደስ አለ። እንዴት ግን ሳታወራ ልቆይ ቻልክ? ከዚህ በፊት ይሄን ጨዋታ ታውቃለህ እንዴ? ቲክቶክ ላይ ስላየሁት እኮ ነው። አምጦ ምንድነው እንዴ? አሸናፊ ከበላ በኋላ ነው ማውራት ያለብህ። እንዴ ሞኝ እንዴ በዚህ ጊዜ ምንድነው ትሮ መጀመሪያ እና ለማንኛውም ስለሞከርክ ግን ምንም ባታወራ እኮ አንተ ነበር ሙሉ መባለውን ያልበላበም ነበር። እስካሁን ስንጎረስኩ ሁለታ አንድ ጨምረና በቃ እንደውም በቃ አንድ እሺ። አዲሱ ታርጋ እኔ ጋር በቅናሽ አለ። ማን ነው? ድምፅ አልሰማሁም ነው ጆሮዬ ነው። የጎረቤት ልጆች ናቸው አባ። ሁሌ እየረበሽን ነው የሚያልፉት። በይው ይሁን መተው ነው ችሎ ማለት ነው። ይልቅ ጸሎቴን ልጀምርና አንድ አፍታ ረጭቻችሁ ልሂድ። እሺ በስመ አብ ወወልድ ወመንፈስ ቅዱስ። በቃ ከዚህ በላይ መቀጠል አልችልም። ውሸት በቃኝ አባ። ማለት የምን ውሸት? የኔ ልጅ እንትን አባ እርጉዝ ነኝ። አባቱ እሱ ነው አስወርጂው እያለኝ፣ እኔ ደግሞ ነፍስ አላጠፋም ከፈጣሪ መቀየም ነው ብዬ ሳል ይለ ወልደ ገብርኤል እውነት ነው የምታወራው? ኧረ የሴጣን ዝም ብሎ እያሸው። አንተ ያማል እንዴ? አንተ ጭራሽ እኔ አርግዤልህ በአንተ ምክንያት ራሴን ስትል ወንድ መሰልኩ። አንተ ትለኝ ጀመር። ድሮም ወንዶች የምትፈልጉትን እስክታገኙ ነው። ውሾች ናችሁ ውሾች። አንተ ስነ ስርዓትን ያዘ። አባ ደህና አደሩ። እዚህ ነው ተብዬ ነበር። እግዚአብሔር ይመስገን። ማን ነው? ትትና አንዴ ዳቦ ባርኩልኝ፣ ለነዳያን የሚሰጥ ነው። አንዴ እዚህ ትንሽ ጉዳይ አለችኝ በልልኝ። ኧረ አስቸኳይ ነው አባ፣ መኪናው ካልሄድኩ እያለ እያስቸገረ ነው ሹፌሩ። እሺ መጣው። አደራ እንዳትጣሉ። እችን ጉዳይ ዛሬ ፈተናት ነው የምናድረው። አደራ። ኧረ አንጣላም አባ፣ በቃ ችግር የለም ደርሰው ይምጡ። አንተ ያማል እንዴ? ከአባ ፊት የማይወራ ተወራለ። አንተ ራስህ ያማል። ጸበል ልታስረጭ ነበር እና ራስን አይጀመርኩ ቤተክርስቲያን አይደም እያልክ ያከሳሰርካል። ውጋት የቀጠነው ስጋት ይላል። በይ ዛሬ በእናት ዛሬ ገና አባን ሰራውላችሁ ኤክስትራክሽን ለቦስ። እንዲህ ሰላቢ አንተ ነበርክ እንዴ አባን የጠራችሁ?
እና ቦስ አይኔ እያየ ጸበል እጩ ታዲያ እናትህና ጋር ዳቦ ምናምን የለም ዝም ብለን ያደከምካቸው እናሳቸው ቅቤ ነው የሚቀቡን እኔ የምለው ማርና እሸት ነው እንደ ቀለብሽ ችቦ አይሞላም ወገብሽ መቼ ስለዚህ ወገብ መሰራልሽ ቀሚስ ከችቦ ነው መሆን ያለበት እንደውም ለቀጣዩ መስቀል ነው ቆንጆ ቀሚስ ከችቦ ሰራልሻለሁ ሲለኮስ የሚወልቅ ማለት ነው ጥሩ ሰፊ ነው ሲባል ሰምተን ነው የመጣው ኳታስ ደንግጠኛ እንዴ ጥሩ ሰፊማ ነኝ እኛ ቤተሰብ ሲወርድ ሲዋረድ የመጣ ሙያ ነው ይገርማል አያቴ በጦር ነበር የሚሰፋው ለጀግኖች ለተዋጊዎች አባቴ በገጀራ እኔ በጩቤ ጀምሬ ነው አሁን መርፌ ላይ ደረስኩት ላንቺ ራሱ መሰፋልሽ አበሻ ቀሚስ ማለት ነው ገበሩን ሽፎን ነው ማረግልሽ ከዛ የአበሻ ቀሚሱን ጥለት ስር ኤልዲ ላይ ተገጥመና ሪሞት ሰጥሻለሁ ከዛ በዛ ሪሞት የጥለቱን ቀለሞች መቀየር ትችያለሽ እኔም ሱፍ ማሰፋት እፈልጋለሁ ችግር የለውም ቆንጆ ሱፍ እሰራልሃለሁ ቢረበ እንኳን ፈትፍታ የምትበላው ማለት ትንሽ የሚያስቸግረው እዚህ ትከሻ ላይ ኮት ትንሽ ማምጣት ይከብዳል ዳስም ቢሆን ሰጥህና ጣል ታረግበታለህ ለካኛ ታለ ሳትለካኝ ነው እንዴ ብታውቅ አይ የኔ አንተን ካየው ይበቃል አንቺ ራሱ መሰፋልሽ ቀሚስ ማለት ነው ስትወፍሪ አብሮሽ የሚወፍር ስትከሺ ደግሞ አብሮሽ የሚከሳ ቀሚስ ነው መሰራልሽ እሺ መጥቶ እኔ አንቺ መሰፋልሽ ቀሚስ ማለት ነው በመርፌ ባልሰፈው በጣም ነበር ደስ የሚለኝ እንዴ ለምን እንዴ በመርፌዎቹ ቀዳዳ ንፋስ ገብቶ ብርድ ቢመታሽስ ተጫዋች ነህ ምን ላድርግ ብለሽ ነው እኔ ይገርምሻል በዚህ ሜትራም ከዚህ በኋላ ሌላ ሰው አለቀም ይሄ ሜትር የሌላ ሰው ገላ ፈጽሞ አይነካም ያንቺ ነቅቷላ በፍሬ ማድረጌ ቤቴ ነው የምሰቅለው እኔ አንቺ አሰፍተሽ አይደለም አስቀድደሽ ብትለብሽ እኮ ያምርብሻል እኮ እኔ ላንቺ የምሰፋውን ቀሚስ ማጠልፉን ተንሸራትቼ ነው የምጠልፈው እንዳይወድቅ አድርጌ እንደው ምን አሰብኩ መሰለሽ ቀሚሱ እንዳለቀ ራሴ ደውዬ መጥቼ እንድሰጥሽ ስልክሽን ብትሰጪ በጣም እኔ ደስ ይለኛል 09 እንደ ፍቅር እሺ 09 ትከሻ ስንት ነበር ያልኩሽ 29 ደረት 16 ወገብ 14 ዳሌ 25 በቃ ይደውላሉ ማን ነው እሰፋዋለሁ ገን መተናል የዘጠናዎቹን ምሳቃ ይዘናል ቂጣው ይልሻል ከታችኛው ሳህን ይቀመጥልሻል በቲቲ ኦኬ ኛው በፍርፍሩና በመኮረኒው ፋንታ ዘይቱ ጭመቅ ቀያለ የሚወጣበት ቦክስ ፍሩትም አለው ኮቦ ይልሻል ተከትሎልሻል ቤተሰቦቼ ምሳቃማ ይሄ ነው እንጂ ምሳማ ይሄ ዘንድሮ ልጅ በፕላስቲክ ሳጥን ምሳቃ ያስኩ ይላል ምሳቃማ ይሄ ነው ከለቦ ምሳ እኔ በቃ ደረሰ አንድ ከግማሽ እንጀራ ለሶስት ይበቃናል አባዬ ወይኔ ባሻ ኧረ በእናትህ ጸልየን ከበላ ነው በረከት ይኖረዋል አምጣው ዝም ብለህ ቤኪ የቱ ቤኪ ወይኔ መቷል ቆሎም ሽሮም ጮማ ናቸው ሰው ተፋቅረው ከበላቸው ወይኔ ባሻ ወይኔ መከትከቻ አይታል አባዬ መከትከቻ ዝልጅ ምን አባ መከትከቻ ነው ለግማሽ ኪሎ ስጋ አያያያይ ለሶስት እኩል ቦታ መከትከት አለበት አቋለው ባህሪን ተበጠብጣለህ ኧረ በረሃብ ተቃጠልኩ ጨጓሬ አንጀቴን በላው እንዴ ከበላ ለምንድን ነው ሰው የምታስቸግረው እንደዚህ እንዲጮህ አድርገው ነው አባዬ በመሬት ንዝረን ነው ባለኛ አባዬ እንዲሁ ምንድነው ያንተ ደግሞ እየሰሞት ነው ምኑን ወጡን ወይኔ ተሰማኝ ልስተ ቦሾ ይሄው ሰው መጣ ታሺ ግባ ታሺ ወይኔ አምላክ እና ቦሾ ሁሉ ሰላም ነው ምን አንተ እያለ የሰላም ዘው የወፍ ድምጽ ራሱ መች ሰምቼ አውቃለሁ ጸጠርጭ እኮ ነው የምታረገው የኔ ጌታ ተጮት ታሺ ምንድነው የሰሞኑ አየር አልገረመው እንዴ በጣም ነው የገረመኝ ለምን ውጭ ዝም ብለን ኳስ አንነሳም አይ ታሺ ጨዋታ እኮ ነው የሚናፍቀኝ ምንድነው አባዬ ምንድነው ይላክልኝ ስማተ እንጀራና ወጡን ሻጋ አድርገው ታሺ ስለመጣ ታሺ እንኳን የሸመተ ያረሰም አይችለው ለሶስታችንም አይበቃም በጣም ብዙ ነው የሚበላው ደብቀው ምንድነው አባዬ ሲደርስ ጠብቀ ነው እንደዚህ አይነት ቀልድ መቀልደው እኔም በእህል ገመትከኝ እኔም በእህል ታሺ እንደምታስበው አይደለም እኔ እኮ ያላደሙ ስናራሱ ብቻዬን አልበላም አበላም አውቃለሁ ታሺ ያለኔ አበላም ብዙ ቺኮች አብረን እንዳልበላን ብዙ ቺኮች አብረን በልተን ታሺ ወጥቶኛል አንተ ነገር ባሽ ስልክ ያክ ተደርጎ ነው እኔ አይደለሁ በቃ ሰላም አታ በቃ አምጡት በቃ ሄዷል ታሺ አምጡት አንተ እኮ ነው በጣም ቆንጆ በጣም ደብሊው በሞቴ አባዬ አንዴ ጉረስልኝ እኔ ጌታ አንተ ውሻ ምንድነው አባዬ
የሪዮን ንጉስ ሰላም በልኝ። ጃሉድ? አይ ቦብ ማርሊ። ቦብ? ኧረ ገራሚ ቺክ። ኧረ ወንድ ነው። ወንድ ነው። በል እንጀራ አምሮኝ ነበር አጉርሽኝ ባባ። በስተዋት ከክፈት